ሰላም ስሜ ሃናን ይባላል። የአለውያ መስራችና ባለቤት እንዲሁም ባለሙያ ነኝ። በዛሬው ቪዲዮአችን ያው ስለ አለውያ ከየት ወዴት የሚለውንና በ7 ዓመት ውስጥ ያሳለፍነውን ውጣ ወረድ በደንብ የምንነግራችሁ ወይም የምናሳያችሁ ይሆናል። መማሩን እፈልገዋለሁ፣ ነገር ግን መሆን የምፈልገው የነበረው በጣም ታማኝ ነጋዴ መሆን ነው የምፈልገው የነበረው ከልጅነቴ። የመጀመሪያ ስራዬ ጫማ ነበር። ያው ወንድሜ 12 እያለ እኔ ግቢ እንደገባው ጓደኛ ስለነበረው ኮሪያ ምናምን አካባቢ ጓደኛ ስለነበረው ከዛ ይልክለታል፣ እሱ እየላከልኝ ከአዲስ አበባ እሱ እየላከልኝ ነበር እንትን የምንለው። እሱም ከሄደ በኋላ ያው እሱ ይልክልኛል። እኔ ጅማም ሆነ ያው ዩኒቨርሲቲ ሆኜ እዚህም እያመጣው ብዙ ከስተመሮችን በዛ ላይ አፍርቻለሁ። ምላሹም ስኬታማ ነው የሆንኩት። በጣም ደስ ይል ነበር። በጣም ኦሪጂናል ጫማዎችን ነበር የሚይዘው በሰዓቱ። ለታማኝነት ነበር የምሸጥላቸው።